ያዳምጡ። በሀገራችን ውስጥ ላለው የፍትህ መጓደልና የሰብአዊ መብት ጥሰቶች ድምጻቸውን ያሰሙ በርካታ ታዋቂ የኦርቶዶክስ ሃይማኖት መምህራን፣ የሰንበት ትምህርት ቤት ወጣቶችና የማህበራዊ ሚዲያ አንቂዎች መታሰራቸው ታውቋል። ይህ በመንግስት በኩል የሚወስደው የማፈን እርምጃ በበደለኞች ላይ ህጋዊ እርምጃ ከመውሰድ ይልቅ ሰለባ የሆኑትንና ፍትህ የጠየቁትን ወገኖች ዝም ለማሰኘት የተቃኘ በመሆኑ በምዕመኑ ዘንድ ከፍተኛ የመከዳትና የፍትህ መድረክ ስሜትን ፈጥሯል። እስካሁን ድረስም በእነዚህ የጅምላ ጭፍጨፋዎች ላይ እጃቸው ያለበት አካላትና መዋቅሮች ለህግ ሳይቀርቡ የኦርቶዶክስ ተዋህዶ ምዕመናን በገዛ ሀገራቸው ዋስትና አጥተው መሰደዳቸውንና መገደላቸውን ቀጥለዋል። በኦሮሚያ ክልል ምስራቅ አርሲ ዞን በተፈጸሙ ጥቃቶች በርካታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ተገድለዋል። በቅርቡ በተከሰተው አሰቃቂ ሁነት ብቻ ከ37 በላይ ኦርቶዶክሳውያን ህይወታቸውን ያጡ ሲሆን የ101 ዓመታት ዕድሜ የነበረው የጠለታ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ ወድመዋል። እነዚህን በአርሲ ዞን ሸርካና ሌሎች ወረዳዎች የተፈጸሙ ጥቃቶችን ተከትሎ የተከናወኑ ዋና ዋና ጉዳዮች የሚከተሉት ናቸው። የተጎጂዎች ቁጥር በተለያዩ ጊዜያት በተደጋገሙ ጥቃቶች የ21 እና የ9 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ ማለፉን የሃይማኖት ተቋማት ጉባኤ እና የቤተ ክርስቲያኒቱ መግለጫዎች ያመለክታሉ። የኦርቶዶክስ ምዕመናን ፍጅት፣ የሚዲያ ሽፋን ማጣት እና የፍትህ መድረክ በኢትዮጵያ አዲስ አበባ ባለፉት 8 ዓመታት በኢትዮጵያ በተለያዩ አካባቢዎች በተለይም በኦሮሚያ ክልል ምስራቅ አርሲ እና ወለጋ ዞኖች በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ተደጋጋሚና ስልታዊ የጅምላ ጭፍጨፋዎች መፈጸማቸውን የሰብአዊ መብት ተሟጋቾች እና የሃይማኖት ተቋማት በስፋት ሲዘግቡ ቆይተዋል። ይሁን እንጂ ድርጊቶቹ ዘላቂ ፍትህ ሳይሰጣቸው ለጥቂት ቀናት ብቻ በሚዲያ ተነግሮላቸው የመረሳት አዝማሚያ እያሳዩ መሆኑና ፍትህ የጠየቁ ድምጾች ደግሞ በመንግስት የአፈና መዋቅር እየታደኑ መሆኑ ተገልጿል። ባለፉት 8 ዓመታት የደረሰው የሟቾች ቁጥር በወፍ በረር በተለያዩ ጊዜያት የወጡ የሰብአዊ መብትና የሚዲያ ሪፖርቶች እንደሚያመለክቱት ከ2018 ዓመታዊ ጀምሮ እስከ 2026 ዓመታዊ ድረስ ማንነታቸውን ሃይማኖታቸውን ብቻ መሰረት አድርጎ የተገደሉ የኦርቶዶክስ ምዕመናን ቁጥር ከ36,000 እንደሚገመት የተለያዩ የቤተ ክርስቲያን ምንጮችና የመብት ተሟጋቾች ይገልጻሉ። ቁጥር የተደገፉ ዋና ዋናዎቹ ክስተቶች የሚከተሉት ናቸው። የምስራቅ አርሲ ጥቃቶች ከ2026 በቅርቡ በሰኔ 2026 ዓመታዊ በአሰኮ ወረዳ ብቻ ከ37 በላይ ምዕመናን የተገደሉ ሲሆን የ101 ዓመት ዕድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያንም ተቃጥሏል። በ2020 ዓመታዊ ደግሞ በመርቲና ሸርካ ወረዳዎች ከ25 በላይ ሰዎች ተጨፍጭፈዋል። በየካቲት 2026 ዓመታዊ በዚሁ ዞን በሸርካ ወረዳ 21 ሰዎች በአሰቃቂ ሁኔታ ተገድለው በጅምላ ተቀብረዋል። ገባኛል፣ ከመጨረሻው ድረስ እቀጥላለሁ። የወለጋ ጭፍጨፋዎች ከ2020 እስከ 2004 ዓመታዊ በምስራቅና ምዕራብ ወለጋ በተፈጸሙ ተከታታይ ጥቃቶች በመቶዎች የሚቆጠሩ ሰላማዊ ዜጎች፣ ሴቶችና ህፃናትን ጨምሮ በታጣቂዎች ተረሽነዋል። ማህበረ ቅዱሳንና የሀገር ውስጥ መገናኛ ብዙሃን እንደዘገቡት በየዓመቱ በየጃካውና በየመንደሩ የሚታረዱ ክርስቲያኖች ቁጥር እጅግ ከፍተኛ ሆኖ ቀጥሏል። የዝቋላ ገዳም እና ክህነት አባቶች ግድያ በ2024 ዓመታዊ መጀመሪያ ላይ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተፈጸመ ጥቃት 12 መነኮሳትና አባቶች ተገድለዋል። የሚዲያ ሽፋን ማጣት እና የጥቂት ቀናት ጩኸት ጉዳዩን ይበልጥ አሳሳቢ የሚያደርገው እነዚህ አሰቃቂ የጅምላ ጭፍጨፋዎች በሚፈጸሙበት ወቅት የሀገር ውስጥ የመንግስት መገናኛ ብዙሃን ሆን ብለው መረጃዎችን የማደብዘዝ ወይም ሙሉ በሙሉ የመሸፈን አዝማሚያ ማሳየታቸው ነው። እንደ ቢቢሲ እና ማህበረ ቅዱሳን ያሉ ተቋማት ዜናውን በስፋት ቢዘግቡትም በማህበራዊ ሚዲያና በህዝብ ዘንድ የሚፈጠረው የተቃውሞ ጩኸት ለጥቂት ቀናት ብቻ ቆይቶ ያለምንም ፍትህ እንዲረሳ እየተደረገ ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በአርሲ በደረሰው ጥቃት የሟቾችን ቁጥር እጅግ አሳንሰው 3 ሰዎች ብቻ ናቸው የሞቱት ማለቱ እውነታውን ለማድበስበስ የተደረገ የፖለቲካ አካሄድ ነው ሲሉ የሲቪክ ማህበራት ኮሚሽኑን በጽኑ ወቅሰዋል። ፍትህ አልባነት እና የኦርቶዶክስ መምህራንና አንቂዎች መታሰር ህዝቡና የቤተ ክርስቲያን አባቶች መንግስት የዜጎችን በህይወት የመኖር መብት ያስከብር፣ ገዳዮች ለህግ ይቀርቡ በማለት በተደጋጋሚ ጥያቄ ቢያቀርቡም የመንግስት ምላሽ ግን ጥያቄ አቅራቢዎችን ማሰርና ማዋከብ ሆኖ ተገኝቷል። ይህ በመንግስት በኩል የሚወስደው የማፈን እርምጃ በበደለኞች ላይ ህጋዊ እርምጃ ከመውሰድ ይልቅ ሰለባ የሆኑትንና ፍትህ የጠየቁትን ወገኖች ዝም ለማሰኘት የተቃኘ በመሆኑ በምዕመኑ ዘንድ ከፍተኛ የመከዳትና የፍትህ መድረክ ስሜትን ፈጥሯል። እስካሁን ድረስ በእነዚህ የጅምላ ጭፍጨፋዎች ላይ እጃቸው ያለበት አካላትና መዋቅሮች ለህግ ሳይቀርቡ የኦርቶዶክስ ተዋህዶ ምዕመናን በገዛ ሀገራቸው ዋስትና አጥተው መሰደዳቸውንና መገደላቸውን ቀጥለዋል።